ጤና ይስጥልኝ ፍጹም እባላለሁ። ዛሬ ወደ ዴቭኦፕስ ስለሚባለው ዓለም መቀላቀል ለምትፈልጉ ሰዎች መጀመሪያ መንደርደሪያ የሚሆን ቪዲዮ ሰርቼላችኋለሁ። በዚህ ቪዲዮ በዋናነት ስለ ሪፖዚተሪ ማኔጅመንት፣ ብራንቺንግ ስትራቴጂ፣ እንዴት ዶክመንቴሽን ሪዲሚ ዴቨሎፕ እንደምናደርግ እንዲህ የመሳሰሉ የመጀመሪያ ነገሮችን አሳያችኋለሁኝ። በጥልቀት አልገባም ወደ ሲአይሲዲ አውቶሜሽን እንዲህ የሚባሉ ነገሮች ላይ አልገባም ግን የመጀመሪያውን ስቴፕ ላሳያችሁ እፈልጋለሁ። ተከታተሉኝ። በጣም ጥሩ እንግዲህ ዘልዬ ወደ ዴቭኦፕስ ከመግባቴ በፊት ምንድነው የዚህ ዴቭኦፕስ የሚለውን ነገር አስፈላጊነት በጣም እየጨመረ የመጣው ባለፉት አመታት ለምንድነው የሚለውን በአጭሩ ላሳያችሁ። እንግዲህ በማንኛውም የሶፍትዌር ዴቨሎፕመንት ላይፍ ሳይክል ውስጥ አፕም ይሁን ማንኛውም ዴቨሎፕ ሲደረግ ፕሮብሌሙ ዲፋይን ይደረጋል። ምንድነው ችግሩ የሚለው ይጠናል። ከዛም ሪኳየርመንት አናሊሲስ ይሰራል። ዩዘር ስቶሪዎች አክሴፕታንስ ክራይቴሪያ ምናምን የሚባሉ ነገሮች ዴቨሎፕ ይደረጋሉ። ከዛም በኋላ ምንድነው ቲም ይዋቀራል። ይሄንን ይዞ ዴቨሎፕ የሚያደርግ ቲም ይዋቀራል። ዲዛይን ያደርጋሉ። ባክኤንድ ዴቨሎፐርስ ፍሮንት ኤንድ ዴቨሎፐርስ ይፈለጋሉ ይቀጠራሉ ይሰራሉ ማለት ነው። እዚህ በተሰጣቸው ዩዘር ስቶሪ አማካኝነት አፑን ዴቨሎፕ ማድረግ ይጀምራሉ። እየሰሩ ሲጨርሱ እንግዲህ ዞሮ ዞሮ ይሄን ነገር የሆነ ኢንድ ዩዘር አለው እንዲጠቀም የሆነ ሰርቨር ላይ ዲፕሎይ ይደረጋል ማለት ነው። ዲፕሎይ ይደረጋል ምናልባት ፐብሊክ ክላውድ ላይ AWS አዙር ወይም ኦን ፕሪም የሆነ ፕሬሚሰስ ሰርቨር ላይም ሊሆን ይችላል። ዲፕሎይ ይደረጋል ማለት ነው። ከዛ ዩዘር መጠቀም ይችላል። ከዚህ በኋላ የሚሆነው እንግዲህ ይሄንን በግ ፊክስስ ምናምን ሲኖሩ ሜንቴን ማድረግ ነው። ይሄን የሚሆነው ሜንቴናንስ አይቋረጥም። ሜንቴን ይደረጋል ዲፕሎይ ይደረጋል። ግን አንድ ልነግራችሁ የምፈልገው ነገር በዚህ በዴቨሎፕመንት ቲሙና በዲፕሎይመንቱ መሃል በፊት እንግዲህ አይቲ ቲሞች ነበሩ ዲፕሎይ የሚያደርጉት ሰርቨር ላይ እና ይሄ ደግሞ ትንሽ ላግ ያደርግ ነበር የኮሚኒኬሽን እጥረት ነበርና የአሁኑ ተርም ምንድነው ዴቭኦፕስ የሚባለው ነገር የመጣው ወይም ዴቭኦፕስ ኢንጂነሩም እንደሚሰራው ከዴቨሎፕመንቱ ጋር እና ከኦፕሬሽን ቲሙ ጋር አንድ ላይ በመሆን የዚህን የሶፍትዌር ዴቨሎፕመንት ዲፕሎይመንት ማፋጠን ነው። በቃ ይሄ ነው ዋናው ስራው። ግን ምንድነው ይሄ ሲሆን ዴቭኦፕሱ ብዙ ስራ አለበት። አውቶሜሽን ይሰራል፣ ፓይፕላይን ማኔጅ ያደርጋል፣ ሪፖዚተሪውን ማኔጅ ያደርጋል። በጣም ብዙ ስራዎች አሉት ነው። በሚቀጥሉት ቪዲዮዎች የምናየው እንግዲህ ይሄንን ይሆናል ማለት ነው። ተከታተሉ። በጣም ጥሩ እንግዲህ በመጀመሪያ ምን ጊዜም ሁላችንም ፕሮጀክት ይኖረናል የምንሰራበት ሎካሊ እየሰራን ያለነው ፕሮጀክት እሱን ነው። አሁን እንግዲህ ትራክ ማድረግ የፈለግነው ከሌሎች ቲሞች ጋር ኮላቦሬት ማድረግ የፈለግነው እዚህ ፕሮጀክት ላይ ነው እንበልና እስቲ እሱን ፕሮጀክት እንፍጠረው። እዚህ ዴስክቶፕ ላይ መጣና ኤምኬዲአር ዴሞ ኤክሰርሳይዝ አፕ የሚል ልፍጠር። ከዛም በኋላ እዛ ውስጥ አንዳንድ ፋይሎች ላስቀምጥበት የምፈልገውን ለምሳሌ እዛ ውስጥ ልግባና ኤምኬዲአር ብዬ እንግዲህ ኤምኬዲአር ምናምን እያልኩ ስል እንግዲህ ወደ ዴቭኦፕስ ለመግባት እየሞከራችሁ የሊነክስ ኮማንዶችን ማወቅ ምንም ሁለት የሚታሰብበት ነገር አይደለም። ይሄን በደንብ ፕራክቲስ ማድረግ አለባችሁ። ወደ ዴቭኦፕስ እየገባችሁ ስትመጡ እንዲህ የምታያቸው ተች ሪድሚ ተች ኤምኬዲአር ሲዲ ኤልኤስ ምናምን የሚባሉትን ኮማንዶች በደንብ እንትን አድርጓቸው። ዊንዶውስ ላይ ለነበራችሁ ሰዎች በእርግጥ አስቸጋሪ ሊሆን ይችላል። እኔም ግን ከዊንዶውስ ነው ወደ ሊነክስ መጠቀም የጀመርኩት እና ብዙ አስቸጋሪ አይደለም። ለማንኛውም እንግዲህ ፎልደር ስትራክቸርን ፈጠርኩ። ይሄንን ፕሮጀክት ነው እንግዲህ ወደ ጊት መውሰድ የፈለኩት። ስለዚህ አሁን አንድ ጊዜ እንየው ምንድነው የፈጠርኩት የሚለውን እንየውና ወይም ደግሞ ሪድሚ ላይ ትንሽ ፋይል ላስቀምጥበት ጀስት ሪድ የሆነ ፕሮጀክት እንዲመስል ማለት ነው። እዛ ውስጥ ገባና አንዳንድ ነገሮችን እጽፋለሁኝ። ስለ ፕሮጀክቱ ዲስክሪፕሽን ዴቭኦፕስ ኤክሰርሳይዝ ኤንድ ሪል ኢንፍራስትራክቸር ዴቨሎፕመንት ነው ብዬ እንደዚህ ልጻፍና ሴቭ አደርገዋለሁ። ይሄን ሴቭ ስታደርጉት ኤስኬፕ የሚለውን ትነኩና ከዛ
ጨርሳትችን ውስጥ ዴቭኦፕስ ፕራክቲስስ ልበለው። ከዛ ስኬፕ እንትነኩና ኮለን ታደርጉና ደብል ኪው ሴቭ ያደርገዋል ማለት ነው። ከፈለጋችሁ በካት ማየት ትችላላችሁ። ካት ብላችሁ ሬዲንግ ስትሉት የጻፋችሁት ነገር ያሳያችኋል። ጀስት ክሮስ ቼክ ለማድረግ እና የሊኑክስን አስፈላጊነት በአጽንኦት ነው የምናገረው። ማለት ከዚህ ውጪ ፕራክቲስ ማድረግ የለባችሁም። በኮማንድ እና በሊኑክስ ኮማንድ ነው ሁልጊዜም እንትን ማለት ያለባችሁ። እንግዲህ ኔክስት የሚቀጥለው ሪፖዚተሪያችን ጋር ጊት ነው እንትን ሶርስ ኮንትሮላችን። ስለዚህ ጊት ላይ ሄደን ለዚህ ፕሮጀክት ሪሞት ሪፖዚተሪ ሴት አፕ እናደርጋለን ማለት ነው። ስለዚህ ጠብቁኝ። በጣም ጥሩ። አሁን github.com ላይ ትገቡና ሳይን አፕ ታደርጋላችሁ። ካደረጋችሁ በኋላ እዚህ ጫፍ ኮርነር ላይ ትገቡና ሪፖዚተሪስ ትገቡና ኒው ሪፖዚተሪ ትሉታላችሁ። ከዛ በኋላ ፕሮጀክታችሁን በደንብ የሚገልጽ ስም ስጡት። ዴቭኦፕስ ኤክሰርሳይዝ አፕ እንበለው። ይሄ ሌላም ሰው ኮላቦሬት ስለሚያደርግበት በጣም ጥሩ ዲስክሪፕሽን ስጡት። ከዛ በኋላ ይሄን ዲፎልቱን ተውት። ሬዲ የሚሆንም ኦፍ እንደሆነ ይቀመጥ። ቢኮዝ ንጹህ የሆነ ሪፖዚተሪ ነው የምፈልገው። ይሄን ካረኩ በኋላ ክሬት ሪፖዚተሪ እለዋለሁኝ ማለት ነው። ከዛ በኋላ የማደርገው ምንድነው እዚህ ጋር ኦልሬዲ ኢንስትራክሽን ይሰጣችኋል። እንዴት ከኮማንድ ላይን ላይ ያላችሁን ፋይል ትራክ ማድረግ እንደምትችሉ፣ እንዴት ኢኒሻላይዝ እንደምታደርጉ ይነግራችኋል። በዚህ መሰረት ኢኒሻላይዝ እናደርገዋለን ማለት ነው። ሎካሊ ቅድም የፈጠረውን ፕሮጀክት እዚህ ሪፖዚተሪ ላይ እንዴት ማኔጅ እንደምናደርገው እንሰራለን ማለት ነው። አሁን ተርሚናላችንን እንክፈት። ሳይድ ባይ ሳይድ ላድርግላችሁ እንዲታየን ማለት ነው። እንደዚህ ላድርገው። በጣም ጥሩ። አሁን ይህን ከመከተላችን በፊት ለምሳሌ ኢኒሻላይዝ ከማድረግ በፊት እስቲ ፋይል ስትራክቸሩ ምን ይመስላል የሚለውን ቼክ ላድርገው። -ኤልኤ ስትሉት አያችሁት ጊት የሚባል ምን ፎልደር የለም እዚህ ውስጥ። ስለዚህ ፕሮጀክት ንጹህ ነው። ግን አሁን ጊት ኢኒት አደርገዋለሁ፣ ኢኒሻላይዝ አደርገዋለሁ። እያዘጋጀሁት ነው ማለት ነው። እንትም ተከትዬ ነው እየሰራሁት። እንደምታዩት ዶት ጌት የምትል ፋይል መጣለች። እንግዲህ እዛ ውስጥ ስትገቡ ኮንፊገሬሽኑን፣ ሪሞት ሪፖዚተሪ የትኛው እንደሆነ ዲቴል ነገር ታዩበታላችሁ። እንግዲህ ስቴፕ ባይ ስቴፕ እየሰራን እንሄዳለን። ከዛ በኋላ ኢኒሻላይዝ አድርገናል። አሁን ምን እናደርገዋለን? በስቴፕ መሰረት ጊት አድ እናደርገዋለን። ስታተስ ብለን ጊት ስታተሱን ቼክ ስታደርጉት ያው ቅድም የሰራነው ነገር እንዳለ ነው። አሁን ጊት አድ ብለን ዶት እናደርጋለን። የማለት ኤቭሪቲንግ ኢን ዲስ ፎልደር ማለት ነው፣ ኢን ዲስ ስትራክቸር። ከዛ ጊት ስታተስ ስትሉት አሁን ስቴጂንግ ያያችሁት ከለሩ ይቀይረዋል። እዛ ስቴጅ ላይ አድርጎታል። ካሁን በኋላ የሚሆነው ምንድነው እንግዲህ ጊት ኮሚት ማይነስ ኤም ብለን ኮሚት ሜሴጅ እናስቀምጥለታለን። እንግዲህ ዴቭኦፕስ ኢዝ ኦል አባውት ኮላቦሬሽን። ስለዚህ ኮሚት የምናደርገው ሜሴጅ ዲስክሪፕቲቭ መሆን አለበት፣ ገላጭ መሆን አለበት። ይሄን በጣም ማዳበር አለብን፣ ከመጀመሪያው ጀምሮ ማዳበር አለበት ማለት ነው። ከዛ በኋላ ጊት ሪሞት አድ የትኛው ሪሞት ላይ እንደሆነ እነግረዋለሁ። እንደዚህ ይሄ እንግዲህ ለመጀመሪያ ጊዜ አሁን ብቻ ነው የምታደርጉት። ከአሁን በኋላ አያስፈልገንም። ግን የመጀመሪያውን የትኛው ሪሞት እንደሆነ እነግረዋለን። ቅድም ስላደረኩት ነው ኤረር የሚለው፣ ችግር የለውም ይሄ። ከዛ በኋላ ጊት ፑሽ ኦሪጂን ሜይን ስንለው ወደ ሪሞታችን ፑሽ ያደርገዋል ማለት ነው። እስቲ አሁን ሪፖዚተሪያችን ላይ እንሂድና ሪፍሬሽ እናድርገው ፕሮጀክታችንን። ወይም እዛ ውስጥ እንግባና ሪፍሬሽ ስናደርገው እንደምታዩት አያችሁት የሰራነው ጻፍነው ሬድሚ እና አፕ የሚለውን ፎልደር መጥቷል። ስለዚህ አሁን ሌሎቹ ቲሞች መጥተው ይሄንን ፑል አድርገው ክሎን አድርገው ኮላቦሬት ማድረግ ይችላሉ፣ ኤዲት ማድረግ ይችላሉ፣ ፑሽ ማድረግ ይችላሉ ማለት ነው። ቅድም የሰራሁት ላይ ያያችሁት እንግዲህ ቀጥታ ወደ ሜን ብራንቹ ነው ኮሚት ያደረኩት። ይሄ ማለት በጣም አደገኛ ነው። ምክንያቱም ቀጥታ ወደ ፕሮዳክሽን ወደሚሄድ ብራንች ላይ ነው ያደረኩት ማለት ነው። ይሄ ለቲሙም ለኔም ጥሩ አይደለም፣ ጥሩ ፕራክቲስ አይደለም። ስለዚህ ትክክለኛ ብራንቺንግ ስትራቴጂ ያስፈልገናል። ሁሌ ዴቨሎፕ ስናደርግ ራሳችን የምንፈጥረው ፊቸር ብራንች ላይ መስራት አለብን ማለት ነው። እስቲ እሱን ስራ አሁን ጊት ቼክ አውት አድርገን ፊቸር ብራንች የሚል ማንኛውንም ስም መስጠት ትችላላችሁ፣ ማድረግ ትችላላችሁ። በትክክለኛ ስራ ዓለም ላይ የቲኬት ነምበሩ ዴቨሎፕ የምታደርጉት ወይም ፊክስ የምታደርጉት ኢሹ የእሱ ነምበር ጋር ኮረስፖንድ እንዲያደርግ ይደረጋል። ግን ችግር የለውም። ይሄ የምትጫወቱበት ብራንች ማለት ነው። ከሜን ውጪ እንደልባችሁ ሰርታችሁ እንትን የምትሉት ነው። እና እስቲ በዛውም እስቲ
ሬድሚውን ኤዲት እናድርገውና ፑሽ እናደርገዋለን። እንግዲህ ሬድሚ ወይም ዶክመንቴሽን ፕሮጀክቱ ካለቀ በኋላ አንድ የሚጻፍ ነገር አይደለም እና ዴቮፕስ ላይ እንደነገርኳችሁ የኮላቦሬሽን ነገር ነው። ዴቮፕስ በአጠቃላይ እና ሜንታሊቲ ማይንድ ሴት ጉዳይ ነው እና ሁል ጊዜ ይሄ ነገሮች አንድ ኮሚት ባደረግን ቁጥር እነዚህ ነገሮችም ዴቨሎፕ እያደረግን ስሩ ታይም የምናበለጽገው ነገር ነው እና ይሄ በጣም ይሄንን እንትን ባህል ማዳበር በጣም ያስፈልጋል። እስቲ እዚህ ጋር ዝም ብዬ ፕሮጀክት ኦቨርቪው ዲፔንደንሲስ ካሉ የፕሮጀክቱ ክዊክ ስታርታፕ ኮዶች ካሉ እንደዚህ ጀስት አሁን ምንም ነገር የለውም። በርግጥ ኤምፕቲ ኮድ ነው፣ ግን እንዲህ ያን ነገር ጽፌ ሴቭ አድርገውና ኮሚት እናደርገዋለን። በጣም ጥሩ። እስኬፕ ለውና ከዛ ኮሎን አድርጌ ደብሊው አድርጌ ሴቭ አደርገዋለሁኝ። ከዛ በኋላ ጊት አድ አደርገዋለሁ ማለት ነው። ቼክ ላድርገውና ስታተሱን ያው ሞዲፋይ አድርገዋል ይለኛል። አሁን ጊት አድ እለዋለሁኝ። ራሱ ሪድሚ ማድረግ እችላለሁ ወይም በዶት ማድረግ እችላለሁ። አንድ ፋይል ብቻ ነው ሴቭ ያደረኩት፣ ስለዚህ ቼንጅ ያደረኩት። ከዛ ይሄን ጊት ኮሚት ማይነስ ብዬ ትክክለኛ ዲስክሪፕሽን ሰጠዋለሁ። ምንድነው ያደረኩት? ሞዲፋይ ያደረኩት ሪድሚውን በኋላ ቲሞ እዛ ጋር ይሄን ቼክ ሲያደርግ ምን እንደሆነ እንዲገባው ማለት ነው። እና ኮሚኒኬሽን በጣም አስፈላጊ ነው፣ በጣም አስፈላጊ ነው። እንደዚህም ዲስክሪፕሽን ሰጥቼዋለሁኝ። ከዛ በኋላ ይሄንን ፑሽ አድርገዋለሁ። አሁን እንግዲህ ጊት ፑሽ ኦሪጂን ብዬ ይሄኛውን ኤፍቢን ነው ይሄኛውን ፊቸር ብራንች ነው ወደ ሜይን ፑሽ የማደርገው ማለት ነው። በጣም ጥሩ። ይሄንን ቼክ ካረኩ በኋላ ፑሽ አድርገዋለሁኝ። ከዛ በኋላ እስቲ ሪሞት ሪፖዚተሪ ላይ ሄጄ ሪፍሬሽ ሳደርገው አያችሁት ሜኑ አልተነካም። ፋይሎቹ እንደምታያቸው ኤዲት አልተደረገም፣ ግን እዚህ ጋር የሆነ ቼንጅ አለ እያለኝ ነው። ስለዚህ ኮምፔር ኤንድ ፑል እንዳደርግ እያደረገ ነው። እንግዲህ ከቲማችን አንድ ሰው መጥቶ ይህንን የቀየርኩትን የምጠይቀውን ነገር እባካችሁ መርጅ አድርጉልኝ ወደ ፕሮዳክሽን እያልኳቸው ነው። ግን ከዛ በፊት አንድ ሰው መጥቶ ኮምፔር ኤንድ ፑል ይለዋል፣ ቼክ ያደርገዋል ኮዱን። እዚህ ጋር እንግዲህ በኋላ ዴቮፕስ አውቶሜሽን ላይ የምናየው ሊንቲንግ ምናምን ይሄ ዩኒት ቴስቶች ምናምን እዚህ ጋር አውቶሜሽን ይሰራለታል። ግን ለአሁን ምንድነው ዴቨሎፐሩ ይመጣና ይሄን ቼክ ያደርገዋል። የሰራነውን ኮድ የጻፍነውን ነገር ያየዋል። ያው በቀይና በእንትን አስቀምጦታል። የተቀነሰውን የተጨመረውን ያሳያችኋል። ከተደሰተበት ጥሩ ብሎ ነው ካመነ ኦኬ ሉክስ ጉድ ጎ አሄድ ምናምን ብሎ ኮሜንትም ካለው ይጽፍበታል። ይሄን አድርጎ ኮንፈርም ያደርግልናል ማለት ነው። ወደ ሜኑ መርጅ ያደርግልናል ማለት ነው። ግን በእርግጥ እዚህ ጋር ብዙ ቴስቲንጎች ምናምን ይካሄዳሉ። እንግዲህ ዴቮፕሱ ስራ በጣም ብዙ ነው። በኋላ በምናየው ወደፊት በሚቀጥለው ቪዲዮ በማሳያችሁ። እዚህ ጋር ግን ለዚህ ፕራክቲስ ግን መርጅ እናደርገዋለን ማለት ነው። ኮንፈርም መርጅ እናደርገዋለን። ብራንቹን አንፈልገውም እንኳን በኋላ ቀደም የሰራንበት ከፈለጋችሁ ዲሊት ማድረግ ትችላላችሁ። ብራንቹ የሰራንበትን ብራንች ከዚህ በኋላ እንግዲህ ወደ ኮዳችንን ቼክ ብታደርጉት ሜን ብራንቻችን እንደ ሎካሊ እንደሰራ ነው ብራንች እኩል ነው ማለት ነው። ቼንጅ ያደረግነው የምታዩት ሬድሚው አያችሁት 2 ሚኒትስ አጎ ይላል። አሁን የቀየርነውን እንትን ይዞታል ማለት ነው። ቅድም ጨምርኩትን ይዞታል ማለት ነው። እንግዲህ ይሄ ትክክለኛ ብራንቺንግ ስትራቴጂ ነው። ይሄን እንድትከተሉ እመክራችኋለሁ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሰብስክራይብ አድርጉ ለቻናሉ። በሚቀጥለው ደግሞ የዚህ ሁለተኛ ቪዲዮ ይዤላችሁ እቀርባለሁኝ። አመሰግናለሁ።